ክፍል 6 የአማርኛ ፊደላትን ማንበብና መጻፍ ይዘን መጥተናል። እነሆ የቪዲዮ እስከ መጨረሻው ተከታተሉት። መልካም ቆይታ ይሆንላችሁ። የዛሬ ክፍል 6 የሚሆነው ከጸሎቱ ጸ እስከ ፐ ያሉ አራት ፊደላት የመጨረሻዎችን ይሆናል ማለት ነው። ስለዚህ ይህን ቪዲዮ እስከ መጨረሻው ተከታተሉ። ላይክ፣ ፎሎ፣ ሼር አድርጉት። እንዲሁም ደግሞ በውስጥ መስመር መማር የሚፈልጉ ደግሞ ስልካችን ኢሞ፣ ዋትስአፕ እንዲሁም ቴሌግራም ላይ ሴቭ በማድረግ ደውሉልን። በሳምንት 5 ቀን በየቀኑ አንዳንድ ሰዓት እናስተምራለን። በድጋሚ መልካም ቆይታ ይሆንላችሁ። የዛሬው የመጀመሪያው ፊደል ጸሎቱ ጸ ይባላል። ባለ ሁለት እግር ነው። ጸሎቱ ጸ ተብሎ ይጠራል ማለት ነው። እንዴት ነው የሚጻፈው? ከፈለግ ከላይ ወጣች መጻፍ እንችላለን። እንደዚህ ሄደን እንደዚህ አድርገን መጻፍ እንችላለን። ይሄኛው ጸሎቱ ጸ ተብሎ ይጠራል ማለት ጸ ጹ ጹ ጹ ጺ ሶስተኛው ፊደል ማለት ነው። ጫማ ያለው ጺ ጻ ጻ አምስተኛ ፊደሎች ምን አላቸው? ቀለበት አላቸው። ይሄኛው ጼ ተብሎ ይጠራል። ጼ ተብሎ ይጠራል። ጽ ስድስተኛው ጽ ጽ ጾ ጾ ይሄ ደግሞ እግሩ የሚያጥረው በየት በኩል ነው? በቀኝ በኩል። አራተኛው ከሆነ በግራ በኩል ያጥራል ማለት ነው። ይሄኛው ጾ ተብሎ ይጠራል ማለት። ቀጥሎ ፀሐዩ ጸ ትባላለች። ተመሳሳይ ድምፅ ያላቸው የተለያየ ቅርጽ ማለት ነው። ይሄኛው ፀሐዩ ጸ ተብሎ ይጠራል። ፀሐዩ ጸ ይባላል ማለት ይሄ ጸ ተብሎ ይጠራል። ጹ ጹ ጹ ጺ ጺ ጺ ጻ ይሄ ደግሞ እግር አልባ ስለሆነ እግር ይኖረዋል። አራተኛ ፊደል እዚህ እግር የሌላቸው ፊደላት እግር ይኖራቸዋል ማለት ነው። ቀጥ ያለ እግር ማለት ልክ እንደዚህ እናደርጋቸዋለን። እኛው ጻ ተብሎ ይጠራል። ጼ ሁሌም እንደምናውቀው አምስተኛ ፊደሎች ምን አላቸው? ቀለበት አላቸው ማለት ነው። ጼ ጼ ጽ ጽ ይሄ ኮዳ ቅርጽ ያለው ማለት ነው። ጽ ጾ ጾ ሰባተኛው ደግሞ እንደዚህ ኖርማል ከላይ የኖርማል ቅርጹን ጽፍና ከዛ ወደ ግራ እንደዚህ ሸፈፍ እናደርገዋለን ማለት ይሄ ጾ ተብሎ ይጠራል። ቀጥሎ ማዕዘን ያለው ፊደል ወይም አንግል ያለው ፊደል ነው። ፈ ተብሎ ይጠራል ማለት ነው። ፈ ፈ ፉ ፉ ፊ ፊ ፋ ፋ ፌ ፌ ፌ ፍ ፍ ፎ ፎ ተብሎ ይጠራል። መጨረሻው ፎ እንደዚህ አድርገን እንጽፈዋለን ማለት ነው። ፎ የመጨረሻው ፐ ነው። ፐ የባለ አንድ እግር ነው። ከተጋ ብዙ ጊዜ ይመሳሰላል፣ ግን ተ እንዴት ነው የምንጽፈው? እንደዚህ አድርገን ነው የምንጽፈው። መሀል ወገቡ ላይ ነው ማለት ነው። ሆሪዞንታል ላይ ነው ደግሞ አግዳሚ መስመር የምናደርግበት። ይሄ አናቱ ላይ ነው አግዳሚ መስመር የምናደርግ ማንን? ፐን ማለት ነው። ይሄ ፐ ተብሎ ይጠራል። ፑ ፑ ፒ ፒ ፓ ፓ ባለ አንድ እግር ሲሆን ሁሌም ሸፋፋ የምናደርጋቸው በየት በኩል ነው? በግራ በኩል ሸፈፍ እናደርጋቸዋለን። ባለ አንድ እግር ሲሆኑ ማለት ነው። ፓ ተብሎ ይጠራል። ፔ እንደለመድነው ሁሌም አምስተኛ ፊደሎች ቀለበት አላቸው። ፔ ፕ
ፖ ተብሎ ይጠራል ማለት ነው። የዛሬው የአማርኛ ፊደላትን ማንበብና መጻፍ ከጸሎት እስከ ፐ ያለ የመጨረሻ ክፍል ማለት ነው። ይህን ይመስላል። ቀጣይ ደግሞ የአማርኛ ፊደላትን በእንግሊዝኛ እንዴት እንደሚጻፉ ይዘን የሚመጣ ይሆናል። በውስጥ መስመር መማር የሚፈልጉ በድጋሚ በ0925318048 ላይ ሃሎ በሉን። ጥንቅቅ አድርገን ከሰኞ እስከ ዓርብ በሳምንት 5 ቀን እናስተምራለን። እንግሊዝኛም አማርኛም እንዲሁም ማቴማቲክስ ጀማሪዎች ካላችሁ ስልካችሁ ሴቭ አድርጋችሁ ደውሉልን። ይህ ቪዲዮ እስከ መጨረሻው ስለተከታተላችሁ እናመሰግናለን። ባባይ